መጽሐፍ ቅዱስ ጥቅስ የምጠላው የለም፣ ግን የበለጠ ለአንተ ትርጉም የሚሰጥ ለማለት ነው ጥያቄው። የሐዋርያው ቅዱስ ጳውሎስ መልእክት ለቆሮንቶስ ሰዎች በጻፈው ላይ በሰው ሁሉ ከሚሆነው በቀር በእናንተ አንዳች አልደረሰም፣ ከሚቻላችሁ በቀር ትፈተኑ ዘንድ የማይፈቅድ እርሱ ከፈተናው ጋር አብሮ መውጫውን ያደርግላችኋል ብሎ የተናገረው ቃል አለ። ይህ በማንኛውም ሁኔታ ላይ ሲሆን ለእኔ በጣም የሚያጽናናኝ ቃል ነው። ቃሉን ስናየው በሰው ከሚሆነው በቀር አንዳች አልደረሰባችሁም ይላል። በሕይወታችን ምንም አይነት መከራ ቢደርስብን ሌላ ሰው ላይ ያልደረሰ አዲስ ነገር አይደርስብንም። ከኛ በፊት ብዙዎች ያለፉበትን ነው እና ምንም አይነት ሐዘን፣ ምንም አይነት መከራ ቢመጣብን በሰው ከሚሆነው በቀር እኛ ላይ የሚጀምር መከራ የለም። ይሄ መጀመሪያ ምናልባት ይህ ጥቅስ ሊሰራ የማይችለው ለአዳም ብቻ ነው። አዳም የመጀመሪያው ሰው ስለሆነ ከዛ ውጭ ላመጣ ነው ሰዎች ግን